ልንገራችሁ፣ አንድ ፕሪንሲፕል ነግራችኋል። ክብር ለኢየሱስ ይሁን። ሰው መቼም ቢሆን በእናንተ ላይ ትልቅ ነገርን ማየት አይችልም። በእናንተ ላይ ሰው ትልቅ ነገርን ማየት ከቻለ የእግዚአብሔር መንፈስ ረድቶታል ማለት ነው። አሜን ነው። ይኸው የገለአድን ርስት ምን አትልም፣ አትወርስም፣ አትካፈልም ብለው ነው ታናናሽ ወንድሞቹ ዮፍታሔን ምን ያሉት፣ ያሳደዱት፣ የገፉት። በጣም የሚገርማችሁ ነገር እግዚአብሔር ደግሞ ዮፍታሔ ላይ ያየው 5000 ካሬ ሜትር ቦታን አይደለም፣ ኔሽንን ነው። ዛሬ እግዚአብሔር ወዳየለ ኢየሱስ ያድናል። እስቲ እግዚአብሔር ወዳየልኝ በሉ፣ ፕሮሚስ ላንድ በሉ፣ እገባለሁ በሉ። ሃሌሉያ። ወንድሞቹ ሚታያቸው ዮፍታሔን ሲያዩ የአባታቸው የሆነ ካሬ ቦታ ነው፣ የአባታቸው የሆነ ንብረት ነው። ስለዚህ ልጁ ባልሰራው ኃጢአት አባትና እናትን መርጦ ልጅ አይወለድም። በዮሐንስ ወንጌል ምዕራፍ 9 ላይ እንዳለው ብላቴና ደቀ መዛሙርቱ ኢየሱስን መጥተው እንደጠየቁት ይህ ሰው እውር ሆኖ እንዲወለድ ኃጢአትን የሰራ ማን ነው? እርሱ ነው? እናቱ ናት ወይስ አባቱ? እንዴት ሕፃን ኃጢአት ይሰራል በእናቱ ሆድ ውስጥ ነው? ኢየሱስ እሱም አይደለም እናቱም አይደለችም አባቱም አይደለም። አሜን አሜን። ባልሰራው ኃጢአት ባልመረጠው አባት ባልመረጠው እናት ዮፍታሔን ገፉት። የመግፋታቸው ምክንያት ምንድነው? አንተ የተወለድከው ከማን ነው? ከሰንበዲ ነው። ዛሬ በጌታ በኢየሱስ ስም ቃል አወጣለሁ። ማንኛውም እናንተን የማይወክል ክስ ይገለበጣል።